በደውል ሚሶት ለሊት 7 ሰዓት ነው እየተሰራሳሉናል ደውል ላይ ለቆጭልናል በዚያ ናተቁ የሚለው ነገር ደውል ነበር አንዴ ጮህ ይቆያል የሚያስተጋባ የ9-12 ክፍለ ጊዜያችን ዛሬም በአበደ ኤፒሶድ ተመልሰን መተናል። በደም እንዴት ናችሁ? ኪራን መልሰህ ነው መጣ። አዎ ዛሬ ቤተሰብ ሆናለች። ኧረ ኦዲየንስ ቤተሰብ በመጀመሪያ ሱር እንዲኮ ኧረ አንተ ኮሜንት በጣም ያበደችው ይላል። ታሪክ ነው ይሻይ የሚያውቃትም ሰው አለ ማለት ኧረ በደምብ እንቀደዋለን። የዛሬው ታይቶ ደግሞ ሁሉ ጨመር የሚተው በቃ አራተኛ ለገባ ይችላል ወይ እስኪ ከበርቱ ሜላምጣ ሹምበር ተመሽታኛ ባለፈው የዛኔ አብረን የሰራነው ኤፒሶድ በጣም እንደ ተቀራቃኞች ያበደ ኤፒሶድ እንዳስቸገር ብቻ እስኪ አሪፍ ነው። የዛሬ ኤፒሶዳችን ምንድን ነው? ይገባል። ከዛ በፊት ግን ማለት ነው እንዲህ ነው ላይክ አይደረግም፣ ሰብስክራይብ አይደረግም። እውነት ነው። በጣም ወሳኝ ነገር ቸኮል የዛሬውን ርዕስ ለማውስጥ በጣም ባለፈው አስፈራራችን ቢሆን ካለ ትንሽ ተነቀርቋል። ስለዚህ ዛሬ ደግሞ በፍቅር ነው ዛሬ ጮት እያለሳለስን ነው። ላይክ ይደረግ፣ ሰብስክራይብ ይደረግ፣ ኮሜንት ካላችሁ ከተጻፉ ዲኤማችን ላይ ደግሞ መምጣት የምትችለው ሁለት መጣል ምንም ይሄን ያለ ከባድ እመጣለሁ ልሽም ያው እንደ ነፃነት ወርቅና ነገር ትኩልሽን ትመጫለሽ ማለት አይደለሽ። አጋሚ ትመጫለሽ፣ ላይክ ታወራለሽ፣ ፈታ ብለሽ ዘና ብለሽ ስፖንሰር ካለ ደግሞ የሆነ ዝጋቢ ነገር ይቀመጣል። ስፖንሰር እስኪ ይጽፉ ራሱ ኮሜንት ላይ ሳይሆን እንዴት የሚደረግልን ቢያንስ ስፖንሰር ማድረግ የሚፈልጉ ሰዎች ነገር ቢያንስ ስፖንሰር ቢያደርጉ ራሱ ይቻላል። እንቀበላለን፣ ስፖንሰር እንቀበላለን። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። ቲክቶክ እና ኢንስታግራማችን ደግሞ እስኪ ጎብኘት አድርጓት፣ ዴም አድርጉ። ይመቻችሁ። እስኪ ዛሬ ይገባ። ዛሬ ቶፒካችን ምንድን ነው? ቅዱስ እስቲ ዛሬ ስለሚሰራችሁ ምን ነው ልክ በቃ ሃይስኩል የሚናፈቅ ሃይስኩል መድረስ ብዙ ተማሪ የሚናፍቃቸው ነገሮች ዲዮች ነው ማክበር ዲዮች ይከበሩ ነበር እና በተለይ 12ኛ ክፍል ሰው መድረስ 10ን በጣም ማለፍ የሚፈልገው 12 ላይ ዴይ ለማክበር ነው። ከዛ ፕሮናይት ዲዮች አሉ በደደውን አመቱ ሙሉ ሊከበሩ ዲዮች አሉ። 12 ሲደርስ በቃ ከ9ኛ ክፍል ጀምሮ እኮ ህልም በቃ ማጥናት ካለብን በደንብ የምታጠነው 12 ደርሰ ዲዮች ለማክበር ዴይ ይከበራል እኮ ጀነራል እስከ 8 ከሆነ ትምህርት 8 ያክል ሲኒየር ስለሆኑ ዳያል አይ ሀሳቡ ነው። 10ም ዳያ ይከበራል። አሁን ስራ ቆያለሁ 10 የራስ ጉድነት ነው። ከቴምፖ ነው የወጣው እና ዴዎች ይከበሩ ነበር። በጣም አጓጊ ነበር። ዛሬ እስኪ ገረብ እንዳስሳችኋለን። በጣም አንተ የምትወዱት እናንተስ የምትወዱት ዴይ ነው? ሁሉም ዴይ ወደዳል። አይ በቃ የሆነ አሁን ሁሉ በቃ በአልደርስ ብሎክ ከዛ ደርሶ ደግሞ ደስ ብሎክ ያከበረ ወተር ዴይ ማለት የሆነ ቻሌንጅ ስላል ዱላም አለው ወተር ዴይ በቃ ነው ነገር አለው ነገር በቃ ትዌል ብቻ የሚያከብሩት ወተር ዴይ ግን ፈተና ጨርሰ በቃ ላይ ጨርሷነች። እንቁላል የሚቀበም ሀብታሙ እንቁላል አለ ዱቄት የሚያረጋ ውሃም ትገባለ። ውሃ በነፃ ነው። በቃ ሁሉም ያከብረዋል። ደግሞ የሚዘጋብን ነገር ውሃ የሚዘጋበት ቀን በዚህ ውሃ ሲዘጋብን እኛ በጧት ላይ እንገባለን። ማንም ሳይገባ ውሃ በበርሜል እናስቀምጣለን። ሽንት ቤት ወር ይላል። የሴቶችም ይወልዶች ተሞልቶ ይቀመጥና ከዛ ልክ አስተማሪዎች ሲገቡ መጀመሪያ የሚያደርጉን ነገር ውሃ ይዘጋል። ወተር ዴይ እንዳለ ስለሚያውቁ ማለት ነው።
ግን በቃ ተሰጥቷል ብሎ ነው የሚያስቡት። ግን በቃ ሞልቶላል እንደምን እንዲማራሰው በጣም አጭር ነበር ማርያም ትባል እና በጣም ከማጠር የተነሳ ውሃ እንደጫ እንትን ብለን በርሜል ውስጥ ከተፍኩኝ። ደብ ትተናት ሄደን እንጂ በጣም የግፋችን ግፍ ትተናት ሄደን ጀለሶች አላቸው ማርያምን በርሜሉ ደግሞ እኮ ግሪንግ በቃ ይሄን ያክል ትልቁ በርሜል የባለፈው ኪራይ የመጣበት ኤፒሶድ ላይ ምሳቃ ሰርቃችሁ በጣም መጥፎ ተማሪዎች ነበር። ታሪክ ይሰራበታል። ክላስ አልቆ ቀጥታ ወይ እሱ እኔ ጋር ወይ እሱ ጋር እንደዚህ ነው። ወይ እኔ ወደ እሱ እሄዳለሁ እሱ ወደ እኔ ይመጣል እንጂ ይሄ ምንድን ነው ክላስ ውስጥ ምናምን ማሳለፍ ማፊያው ጀማ ነበር አሉ ልጅ ማለት ነው። ወተርዴ ብቻ ወተርዴ በጣም ጸዴው ብዙ ተማሪዎች የሚወዱት ወተርዴ ማንም ሁሉም ስለሚያደርገው አረ ወተርዴ ቡድን ተከብሯል። እኔ ምን አድርጌያለሁ መሰለህ ዛሬ ያልሰማው ከእንትን መገናኛ አዲስ ብራንች ነው ማለት አንታወቅም። አዲስ ጀማ ነው የተቀላቀለው። እዛ የነበሩ ጀማና ጀማ የሚቀላቀለው አዋሪ የነበረው ብራንች ፈርሶ ነው እዛ መገናኛ ነው ወደዛኛው ወተርዴ ለእኔ በተፈጥሮ በቃ ባለፈው እንደነገርኩህ የሆነ ለየት ያለ ነገር እፈልጋለሁ። ቅልላለሁ ነው በቃ ሁሉም እኮ በሰላም በሃይላንድም በምንም እየተረጫጨ ምን እንደው ሰው ወሰኛ ዘረኝ ገብቼ የውሃ ጎማ እየጎተትኩ አውጥቼ ቧንቧ ላይ ሰክቼ የቧንቧው እንደዚህ እንትን አለ ውሃ ልክ ነገር አለ ቧንቧው ግን እዛ ላይ ቆሜ ተማሩ እና ከየትም በደስታ ነው ከሰርኩ በውሃ በሃይላንድ እየተረጫጩ ነው። እኔ ግን በሃይላንድ መረጫጨቱ አያረገኝም። የሚያድጉ የሚያቆጡላ የሚመስለኝ ከላይ ዘረኛው እንዴት እንዳወረደ ወተርዴው አልተከለከለም። በጣም አስተማሪዎች እንዳናደደው ማለት ነው። የኔ ክሬቲቪቲ ነው ደግሞ አስበው አዲስ ተማሪ ማሰማ ያዛበት እንደዛ የተማረ ከእንትኑ ላይ ያወረደኝ ከኋላም ላይ አወረደኝ ደግሞ እስከሰሙ ደግሞ ከመሀል ዓመት ነው ተመዝግበን እንኳን አይደለም ግማሽ ዓመት ላይ ተደስተን ይላሩና ዘውስ ግማሽ ሜትር ማታ ቁጥር ነው ማለት ነው። የትምህርት ቤቱ ብራንች እኮ ግን አናቃችሁ ተቀላቀለ ክላሶች ተቀላቀለ በቃ ብሎ የነበረው ይሄ ይሆናል አይደል? ብራንች ነበረው። ከዛ የኛው ብራንች የሆነ በለማት ምናምን ተብሎ ግማሽ ተቆረሰ። ከዛ በቃ ተማሪ ቀረ እንዳይበተን ተብሎ ወደዛ ሄደ ማለት ነው። እና ከዛ ወደዛ ሰርቪስ ወስዳል። እዛ አዲስ ጀማ ነው አዲስ በቀረ እነዛ ደግሞ ጨዋ ናቸው። የአዋሪ ወመት ይበሙላ እዛ ገባ። የአዋሪ የካዛንቺስ ወመቴ እንዳለ እዛ ገባ ማለት ነው። እነዛ ጨዋ ናቸው። በቃ ዝግ ሲገባ ሌላ ታሪክ። በጣም መገናኛ እኮ በትበታ ግን አንበሳ ባስ ተከራይተው ነበር። ትምህርት ቤቱ አንበሳ ባስ ኮንትራት ይዞ ነበር አድርሶ ምን ሆኛለሁ መሰለህ አንዴ ማን ነው አላስታውሰውም። ልጁ ብቻ ባስ ውስጥ ቀድሞ ትምህርት ቤት መጀመሪያ ባሱ ሲቆም ቀድሞ ትምህርት ቤት ግቢ ውስጥ የገባ ተብለን ተወዳደር ነው ከልጁ እና ልክ አስታውስ መቶ ኬጆቹ ጋር ነበር የሚያወርድ ወረደኛው ግቢ ስለፈረሰ የኬጆቹ ጋር የሚያወርድ የፊተኛው በር በባሱ በሹፌሩ በኩል ያለችው የባስ በር አስተማሪ ነው የሚቆምበት እና በዛኛው በኩል አስተማሪውን አሰልፎ የሚያስወርድ እኔ በዚህ በኩል አስተማሪው እንደማያስወርደኝ አውቀዋለሁ። ስለዚህ ታርጌቴ ምንድነው? በሹፌሩ በኩል ያለችው በር ነው። እሷን ጨራበሹፌሩ ለናገር እኮ ነው ሞመንቷ ምንድነው? አስተማሪው ከተቀመጠበት እስኪነሳ ያለችውን ታይሚንግ መጠበቅ አለብኝ። እኔ አይኑር ያለው 100% ግቢ ውስጥ መግባት ነው። ቀድሜ ቦርሳዬን አልያዝኩም ምን አልያዝኩም። ገና መኪናው የመቆም አይነት ሁኔታ ሲደርስ አስተማሪው ሳይነሳ ግን በሹፌሩ ወጥቼ በሹፌሩ በኩል በፊት እንዲህ ስገባ ከዚህ የሚመጣ የበረረ መኪና ይኸውልህ እንዲህ ሳትኝ የነካኝ ላይ ይመስለኛል። የሆነ ፓርቲን ብቻ ፋዘር ወደ ቤት ሊወስደን ቆሟል። ወላጅ ቢሆንላ ቆሟል ነው ተብሎ ይዘልቅልቅ አለና ደግሞ የፓስፖርት ቁጠባ ፓስፖርት እንጂ በጣም ትንሽ ነበር። ጃኬት ነገር ስለነበር ከታች ሁሉም ተነደረው የሚመጡት
ገባ በስፒድ ነው የሚመጡት እና አልጠበቁትም። ይኸውልህ የሚያስቀው ፓርቱ እኮ እሱ አለ። ያ ሁሉ ጩኸት ያ ሁሉ ካታ አላውቅም ትምህርት መግባት ነው። እኔ ትምህርት በር ገብቼ የስ ቦርሳዬ እኮ ባስ ውስጥ ቦርሳዬ አቤት የተገረምኩት አስተማሪዎቹ ለፋዘር ሊሰጡኝ ሁላ አልፈለጉም እነሱ ናቸው። ከዛ በኋላ ደግሞ ቤት ገቡ። ፋዘር ለማዘር ሊሞትልሽ ነበር ተባለ። ከገቡ ትደገማለህ አረሰ ራል ደግሞ ምትኮረባል ዲም እንትን የሎዲ ምናምን ነበር ታስብ። አዎ ቢጫ ለብሰህ እንዳለ ጠጅ ምናምን ነገር ግዴታ ቢጫ ለብሰህ እንግዲህ ክራውን ታረጋለህ ክራውን ታረጋለህ ምናምን ይደበሩብናል። እንግሊዝ ዴይ ነበረ ከእንግሊዝኞች የምንለው ወደኋላ ሄደን ነው ከሆነ ራንት በኋላ እኮ ከእንግሊዝኞች እኮ ማን ስፒኪንግ እንግሊሽ ተሸጠ በዚህ በጣም አሪፍ ነው ለእናንተ አሪፍ ነው። ስፒኪንግ እንግሊሽ ከመጣው ነበር እንመለስ ወደ ወተር ዴይ ነው። በጣም የብዙ ሰው ፋቮሪት እንትን እኛ ወደ ማጂክ ሲገባ እኛ እንትን አናውቅም። በፊኛ ወተር ማጂክ በጣም ተሰርቷል። በዚህኛ በቃ ያገኘው ነገር ላይ ማለት ፊኛ ውስጥ በቃ ዱቄት እንቁላል ተጠብጧል። እሺ ታረጋል። ከዛ ምንድነው ከፎቅ ላይ ሞርወር አስተማሪ ደረሰው፣ ዳይሬክተርም ደረሰው፣ እንደውም አስተማሪ ምን ደረሰው በዛቅም አስተማሪ ማስታወሰው ገብሬ ይደረሰና አበበ ነበር ከአስወር ክፍሎች በደንብ ወይ ወተር ሊራጭ በደንብ በጣም ክሎዝ ነው። እሱ ይሰምቻል። ከባድ ሰው ነው ከባድ በጣም ክሎዝ ነው። ከተማሪ ጋር ይፈራል ሲባል ሰምቻለሁ። ግን በጣም ይወደድ ተማሪ ኢቭን ከስንት ዓመት በኋላ ወጥተው ካምፓስ የሄዱ ተማሪዎች ሁላ መጥተው ያገኙታል። እንዴ በጣም ጸደይ ነው። በጣም አንተ አያካብድም። በጣም እንትን ነው ፍሪ ነው። ግን በቃ ማከር ባለበት ሰው ያካብዳል እንጂ መናገር ካለበት ይናገራል፣ መምጣት ካለበት ይመጣል። ችግር የለበትም። ግን በጣም ተማሪዎች ይወዱታል። ወተር ዴይ ከነሱ ይገርዛል። እያሮጣችሁ ማርያምን በስነ ስርዓት በጣም ጸደይ የሆነ ሰው ነው። መስኪን የሆነ ቀንማ አስተማሪና ተማሪ በሚኖርበት ኤፒሶድ ላይ ስሙ ከሚነሳው አንዱ ነው። ይመሰገናዎች አምጥተው የሚመሰገንበት ሰዓት ላይ ገብርኤል ተማሪዎች መጥተው ስለሱ በደንብ ቢያወሩ ደስ ይላል። መመስገን ያለባቸው ሰዎችም ክሬዲት መስጠት አለብና በጣም እናስታውሰዋለን። በዚህ ሰዓት ነገር ለአበበ ትመጣለህ። እሱ ነገር እና ተነጋግረው እየሰማሁ ወዲህ ልደበር አይደለም እናንተ በፊት ለይዛት እንደይሰነ ሰውኝ የኔ ወተር ዴይ ስቶሪ ልንገራችሁ። እኛ ጎርጎሮስ ነው የተማረው። ዴይ የሚባል አናውቅም። ታውቃለህ? አናውቅም። ዴይ የሚባል በጣም በቃ ኃጢአት ነው ዴይ በቃ አይደረግም እና በግድ ነው የምናደርገው። ካረግንም ነው እና ወተር ዴይ ሆነ ጊዜ በቃ ዝም ብለን ተነስተን ጀመረ ወተር ዴይ እንትን ታይሚንጉ እንዴት መሰለህ? አስተማሪዎች ምሳ ሰዓት ምሳ በልተው እስኪመጡ ያለችበትን ታይሚንግ ነው የተጠቀምነው። ውጪ ነው ይበል ማለት ሄዶ ካፌ ምናምን በልተው የሚመጡት ያችን ታይሚንግ ነው የተጠቀምናት እና ይሄ አሉ ደግሞ እዛው ስታፍ የሚበሉ እኮ አሉ፣ ግን የማይመለከታቸው አስተማሪዎች አሉ፣ ምንም የማይመስላቸው። ከዛ ደግሞ የሚሉት አስተማሪዎች አሉ። የእነዛን ታይሚንግ ነው የጠበቅነው። በቃ ተፍታታን። ዩኒቨርሲቲ ክፍል ነበር ጸና ወይ ስምንት እንደዛ በቃ ተፍታታን ነው። ውሃችን ተጫጭም ብስ ምናምን ረስተነዋል። አስተማሪዎቹ እንደሚመጡ ሰብስብ ከታች ሲመጡ ተማሪ በስብሷል። ጎርጎሮስ ደግሞ በዚህ መደበቂያ ትንሽ ጊዜ ግቢ ነች፣ ፎቅ ነው። የትም ትያዘ ተለቀም ነው የበሰበሰ እነሱ ደፍተውብኝ ነው ምናምን የሚለው ሁላ የተለቀ ምንም የማያገባው ማዋን በዙስ የሚፈልግ ከዚህ ዋናው በጣም ደስ ፓርቲቲንግ መሰለህ። ተያዝንና ቢሮ እንደዚህ ተደረደረ። ሴራሚክ ነጭ ሴራሚክ ቢሮ ሰፊ ነው። እንዲህ ተደርድረን ሁላችንም በስብሰናል እና ሁላችንም ምናምን ያለ ቆመን ጸጌ ቆመችዋል። ስሟን ላንሳው አላንሳው እንጃ ብቻ ጸጌ ቆመችዋል። ከቀሚሷ ላይ ጥቁር ውሃ ጠብ ብሎ ማለት ነው። ከቆመችበት ጀምሮ ነጩን ሴራሚክ እንዲህ አቆራርጦ የቢሮ በር ጋር ደረሰ።
እንዴት እንደደፉባት ፓንቷ ቀለም ይልቀቅ ቀሚሷ ቀለም ይልቀቅ ምንም በቃ ያልገባኝ እስከዛሬ የማይገባኝ ነገር ብቻ ጠብ ይላል ጥቁር ውሃ ዳይሬክተሩ ነው የሚጠበቀው እኛ ተደርገን ዳይሬክተሩ እስኪመጣ ነው የሚጠበቀው ከፈት ተርቦ ሲገባ እንዲህ የሰራ ልጅቷ ቀይረም ዳይሬክተሩ የእኛ እንዴት ረስቶት ማለት ወደ እሷ ዞረበት ብርዱ ላይ ሳቃችን እንዴት ቅጣት ወደር ዳይሬክተሩ ራሱ በቃ አልቻለም። እኛ ጋር ታሪክ ነበር። እኛ ጋር ራሱ ደህና ታሪኮች ነበሩ። በደንብ ከወተር ዴይ በኋላ ጸድ የምታለ ዝናብ ራሱ ይዘንብታል። በዝናብ ራሱ ኳስ ትጮት ከሆነ ነገር ትያዛለህ። በስብሰ ራሱ ከክፍል ትለቀማለህ። የሆነ ጊዜ ከዛ ንፋስ ላይ ኮረዶ የሚያሰጠው በዛ እጅ ሲያምን የሆነ ጊዜ ማጂክ ማረሰው ማለት ነው። ታስታውሳችሁ ማጂክ ተማሩ ታውቃላችሁ። ፋውንቴን አለ መሀል ፋውንቴን አለ እና ወተር ዴይ ይሁን ይወርቻል በዝናብ ኳስ ትታናቅ ብቻ ሙሉ የክላስ ጀማ ሁላ በስብሷል ማለት ነው። ከዛ ተለቅመን ፋውንቴን ኦልሬዲ ሞልቷል። ውስጥ ገብታችሁ ተመርኩ ተባለ ቢዝነስ ባስኬት ብቻ በስብሷል። ከዛ ደግሞ እንደዛ ነው ደግሞ ወተር ዴይ ብቻ ተተከናው እኛ ናቀ ከክፍል የክያን ነው ተለቅመን ማለት ነው። ከዛ ለሰርተት ይቀራል ሰኔ 30 ለዛ ጊዜ ብቻ የሚከፈት ፋውንቴን አለ። ከዛ ውጪ ምንም ድድ ማስጫ ዝናብ ብቻ ነው የሚሞላው። ዝናብ ይሞላል ምናምን ነገር መሀል እዛ ውስጥ ተመርገው ውሃ ውስጥ ማለት ነው። ለምን የወረደ የዝናብ ውሃ አንተ እኮ ሞቀዋል እዛው ክላስ ውስጥ እንዴት ሞቀዋል? አንተ ደግሞ አንተም ይወጣል የሚፈር ዋና ነበር ትባል ቀበና ማጀት በዝናብ ሰበብ ተጫወተ ምንድን ነው ይነገራል እንደነገርኩህ እኔ እወዳለሁ የሆነ ድራማ እወዳለሁ። ሮያል እያለ እዛ ኃይለኛ ዝናብ ልክ መቼ ነው 9:30 እዛ 11 ሰዓት ይተወራል ነበር እና 9:30 ላይ ቆንጆ ዝናብ ዘነበ። ሙታ ሙታ ብዬ የእኛን ክፍልና ቀጣይ ክፍል ያለው ተማሪ በሙላ ተያይተን ወጣ ሜዳው ላይ ስንቦርቅ ቆየንና ዝናብ ሲያባራ ምናልባት ሮያል የተማራችሁ ልጅ ታውቋቸዋላችሁ። ቴዲና አዩ ሆረር አዩ እቺ አሁን ገመድ የምንዘልባት መንገድ የምትሸጠው ገመድ ስፖርት ገመድ ነው። እሷ ነች ዱላው ተሰራች። ሁሌ ከእሷ ውጭ አታውቀውም ሰው አዩ የሚባለው። ቴዲ ደግሞ ማትስ አስተማሪ ነው። ድራማውን አረሱ ገመድ እያሽከረከረ ይህኛው ጎማውን እያሽከረከረ መጡ ሊለቀም ማለት ነው። ላጥብዬ ወንድምሽ እንጂ ሽንት ቤት ዘጋው። ሽንት ቤት ገብቼ ጀለሶች ውስጥ ተያዙ። አንደኛው ጀለስ ዲክሰስ ተደብቆ ተያዘ። ናውጣ ይበል እንትና ይሆን ሰማዩ ተለጥልጦ ምን ብሎ ምናምን ወደ የቤቱ ይባል አስተማሪዎች መስፈራሉ። በታሪክ ያንን ዱላ መመታታት ደግሞ በርዶ ዝናብ ሊሆነ ደግሞ በቃ አትፈልግ በኖርማል ሰዓት ከባድ ነው። በጣም ከባድ በጣም ሪስትሪክት ሆነ በጣም ቆየውና ይሄ ውስጥ ብቻውን ውጣ የሚል ታይም አለ። ሞከር ይቻላል ታይም ባዶ ፊት ለፊት ትንሽ ተራመድኩና እንዲህ ወደ ላይ ሙሉ ግቢውን ያሳያል። እንዲህ ከሽንት ቤቱ ፊት ለፊት እንትኑ ይከልላል። የስታፍ ነበር ስታፍ ይከልላል። ስታፉ ጥግ ላይ ሄድኩና ቃደቅላል ግቢው ባዶ ነው። በሩ ስር ፋዘር ዘበኙና ብራዘር ተቀምጠዋል።
9:30 ለ10 ሰዓት ከምናምን ሽንት ቤት የገባው 12 ሰዓት ነው። የት ሂዱ ዘበኛው አይቼዋለሁ አልወጣም። እኔ በጣም ነው የምታወቀው በአይን ትምህርት ቤት አልወጣም አይቼዋለሁ። የት አባቱ ይሄዳታል ይላል ዘበኛው። እዛ ፋዘር አማራጭ የለውም ቁጭ ብሏል። ብራዘር አማራጭ የለውም ቁጭ ብሏል። ሹክ ከቢሱ ባዶ ግቢ ፋዘር ዘበኛው ብራዘር ብስብስ ብያለሁ። ሽንት ቤት ውስጥ ነው የቆየሁት። ይቀዘቅዛል ሽንት ቤት ሽንት ቢላታ አመለጥክ አይደል? ነገ እናገራለን። ዘበኛው አረሳም ምንም ፊትም አልሰጠውም። ዘበኛው እኮ ነግሮታል ለፋዘር ቁጭ አድርጎ ታሪኩ እንደዚህ ነው ጨርቁ ተማሪዎቹ አልወጣ ብሎ ዘበኛው ቁጭ ለመሰ ታይሙን መግደያ ነው። ዘበኛው በደንብ ነው ለፋዘር በደንብ ለፋዘር ነግሮታል። ያን ጊዜ ደግሞ ይሆናል ቤት ከቤተሰብ ደግሞ ይጠብቃል። ዘበኛው እስከ 12 ሰዓት ማለት ያዳበራል። የኔ መደናገጥ በጣም ደስ በቃ ሲወጣ ና በሉት አይጠብቅ ጉዱ መጫሻው ነው ማየት አለበት ከዛ ብሎ እና በቃ ቦተርዴ ያልሆንኩት ነገር ቦተርዴ ማጂክ ራሱ ጓደኞች ሁሉ ተንከስሽ ናቸው። ያን ጊዜ በቃ ዮብ የሚባል ጀለስ አለኝ በጣም በሰዓት ዮብ ጸዴ ሰዎች በቃ ጸዴ ተኮሎች መሰለኝ እሱ ነው ማለት ነው። ከዛ ዮብ እናደርግ መሰለኝ ማለት ነው። ሽንት ቤት ያሪዳውን እሱ ስቶሪ ወደ ሊገባ አንተ አሪፍ ተንኮል ይላል እና ሽንት ቤት ገባለች እና እንታታ ፊኛታ ምን ነገር ማለት ነው። ከዛ ይሄ የሰራቶቹ አላር ለጓንቴ ኦሪጅ በጥሩ ለኬሚካል ነው የሚደረገው ሞላ ነካቦክ ሽኩ አይፈነዳም እንዴ በተፈር የሚልበት እዚህ ላይ ብሎ ሆነ እንዴ ነው የሚጠጣው በተፈር የሚልበት ነው ኩስ ዋዚዝ በቃ ምን በቃ ተንኮል የሚያሰራኝ እሱ ነው። አንተ ጨካኝ ነበር በቃ ተንኮል የሚያሰራኝ በቃ ሲጀምር ያዩ ቢባል በጣም ታይቷል። አረ ወተርዴ ብቻ ወተርዴ ይለያል። ወተርዴ እንደዛላት ከዛ የሚያከብሩ ደስ ይላል። ወተርዴ በጣም ነው። ከዛ በኋላ ሌላም ሌሎች ዴዎች አሉ። ኮመንት እንትን አለ ካልቸር ዴይ ደግሞ የትም ትምህርት ቤት ይከበራል። ለትዌልቮች ግን ትንሽ ለየት እንዲል ተደርጎ የሚከበረው ሌሎቹ ብሔር ብሔረሰቦች ብሎ ነው የሚያከብሩት። ልክ ትዌልቮች ጋር ምናምን ሲመጣ ግን ካልቸር ዴይ የሚከበረው በጣም ጸዴ ነበር። ሊሆን ዝገት እንኳን እኮ ነው ታውቃለህ የሆነ ግዴታ ልብስ ለውስጥ ይባላል። አይ ባይ የኛ ነው እንጂ የትዌልቮች ብሔር ብሔረሰቦች የትዌልቭ ማለት ይላል ብሔር ብሔረሰቦች ሲሆን ነው ግዴታ ሲሆን ልበስና ናት ይባላል። አንተ እኮ መልበስ ታፈልጋለህ ለብሰ ሄደ ሳይሆን እኛ አሁን እንዴት ነው ሃይ ስኩል ስንገባ ምናምን እንደዚህ አይነት ቀኖች እንደ ፍሪ ቀኖች የምንቆጥራቸው ትምህርት አይኬድም። ትምህርት ቤት የሚቀጣበት ጊዜ ነው። የልማት ቀን ነው። እቤት ነው አታከብርም ማለት ለዛ በቃ አሁን ልክ 12 ስደርስ ነው ያከበርነው እንጂ ሌላው ዓመት በቃ ቤት ፍሪ ታይም በቃ የልማት ቀን ነው የሚባል ዜና ምናምን ይወራል። የልማት ቀን ነበረች እና ወሬው ራሱ ምናምን ነገር በቃ ጠንከር ያለ ወሮች ነበር የሚወሩበት ምናምን ነገር በቃ ቤት ነው ተማሪ ከብረው ማለት ነው። ከአንተ ከሱ ትማራለህ። ከዛ በኋላ ላይ በቃ ማደለም የምፈልገው እኮ ያንን ፓርት ነው። ከአንድ እስከ 3 ተምር ሌላውን ፍሪ ነው። በቃ እዛ ከትምህርት ቤት ሄደ እንትን ማለት ነው። ምኑ መሰለህ እንዳትሄድ የሚያደርገን እንዳንሄድ የሚያደርገን ትምህርት ቤት ሄደን ከጓደኞቻችን ጋር መዋል እንፈልጋለን ምንም ነገር ሳንሰራ። ትምህርት ቤት ኬክ ደግሞ መልበስ አለብህ ትባላል። ደግሞ ትምህርት ደግሞ የለም ትምህርት የለም መልበስ አለብህ። እንደገና ካለ በዚህ ያለ አማራጭ ምንድነው? ጭቅጭቃ እቤት እስካሁን ለብቻ ላይ እቤት በቃ እንደው ሂደህ በዩኒፎርም ስግጥ ትላለህ ወይ ደግሞ ልበሱ ይባላል። ለዩኒፎርም ትምህርት ይሻላል ቤት ይሻላል ተቀጣዋል። 12 ነው። እስቲ 12 ላይ እንዴት ነው? 12 ላይ ማች ይከበር ነበር ፋሽን ሾው ነበር በጣም እንዴ ፋሽን ይደረግ ነበር ምናምን ነገር ካልቸር ዴይ የማጂካል ምን ለብስ የሀደሪው ጀለቤን ከዛ ይሄ
ሽርጧን ምንድን ነው የምትባለው? ስማች ጣልምታ የሚያረጓት እንደ ሽርጥ ይሄ ሙስሊሞች ኦኬ ሻው እሷን ቆቤን ከሆነ ሙስሊም ጀለስ ተቀብዬ ጸባይ ካላችሁ እናስገባ ቲቪ ውስጥ አንቀጥሎም እዚህ ጋር ትቀመጣለች ጸባይ ጋር ግን በጣም በቃ እንደው ምን አደርጊያለሁ መሰለህ ገብርኤል ሆኜ ነው ቴሌ ያከበርኩት እና ፎቶ ተነስቼ ጎርጎሮች ለነበሩ ጀለሶች ሰለም ሃይማኖቴን ቀይሬያለሁ ኧረ አናምንህም ምናምን ፎቶ ይላክ በቃ ካልቸር ዴይ አሁን ጎርጎሪ ውስጥ ዴዎች ስለማይታሰቡ ካልቸር ዴይ ምናምን ብሎ የማሰብ ቻንሱ ብዙ አይከበረው ነበር። ብሔር ብሔረሰቦች ልብስ ተለብሶ መጡ ምናምን እንደ ብሔር ብሔረሰቦች ይህ 12 ላይ ካልቸር ዴይ ነው ምናምን አናውቅም እኛ ትላልቆቻችን ሲያደርጉት አናውቅም። ገብርኤል ስንገባ ነው ግን አሁን አሪፍ ይሆናል ታውቃለህ። ካልቸር ቤት ታውቃለህ እንትን የሚከበር ዩኒቨርሲቲ ውስጥ የሚከበር በጣም እኮ በኃይለኛ ነው የሚከበር። ይሄ አልማዝ ዩኒቨርሲቲ አረጋግጥ ይከበር ሃይ ስኩሎች ላይ ራሱ አሁን የትላልቅ ትምህርት ቤቶች ነው በኢቨንት የሚታወቁ ትምህርት ቤቶች ምናምን በኃይለኛ ነው የሚከበር። ዳንስ እኮ አንድ አይነት ዳንስ ሰርተው ፐርፎርም ያደርጋሉ ተማሪዎች ይሽከሽኩታል። ጉራጌኛ እንዴ ነው አሁን እዛ ሀገርኛ ጨፍር ነው ምንድን ነበር ማለት ኧረ ምንም ማለት ካስገደዱ ነው ካስገደዱ እንደዚህ ነው ልጅ አሁን ፐርፎርም ይደረጋል። በጣም ተራሱ ተቀለ ለገዘገ በተለይ ብዙ ካያችሁ እኮ ማለት ነው የሆነ ጋቢ ለብሰው ምናምን ቆር ይለየለቀ በጣም ክላስ ትምህርት አሁን ራሱ ኖርማል ትናንቆቹ አለ ኖርማል ትናንሾቹ ራሱ በጣም ጸደይ ነው። ኧረ በጣም ዲዮች ደስ ይላል ግን ይብዛ ይቀንስ እኔ ከምን አንፃር መሰለህ ተማሪውን ሶሻላይዝ ያደርገዋል ጸብ ካለብን እኔ አሁን ካልቸር ዴይ ስናከብር ብዙ ተማሪዎች ገብርኤል የተገባባሁት ከሌላ ራቅ ብሎ ብቻ አላ ክላስ ውስጥ ሆነ የማትግባባቸው በደንብ ክሎዝ ይሁን ነው እንትን የኛ ክፍል ተማሪዎች ፓሪ ያዘጋጅ ብልት ስለ ተማሪዎች ፓሪ ተዘጋጀ። የት ነው? 22 ማንም ያውቀው ቅዱስ እዛ ጋር ተማሪዎች አያውቁት ኪዛ ቅዱስ 22 ጋር እንደዚህ ታውቃለህ? አዎ እዚህ ሆቴል ታውቃለህ? አዎ እዛ ፕሮግራም ስላዘጋጀን ተማሪዎቹን ይዘህልን ብለው ያዘጋጁት ልጆች ቀድሞ ሄዱ። እነ ዴፓ ያዘጋጁት ልጆች ቀድሞ ሄዱ። እኔ ምንም አይዲያ የለም ዴፓ ላይ አላውቅም አላውቅም ጎርጎሮስ ምናምን ከዛ እያወራሁ ተማሪውን እያንጋጋው ውስጥ ለውስጥ በ22 ስንሄድ ሰፊ ግቢ ጦቢያ ጠጅ ቤት ግቢ ቤት አሁን ፎቅ ሳይሆን በፊት ምናምን ስሙ ይህን ቤት ታውቁታላችሁ ማለት ፍሌክስ አውቀዋለሁ። እኔ እኮ ገብቼ አላውቅም። እኔ በዛ መሳለፍ ምናምን ታላችሁ ቤት ጦቢያ ጠጅ ቤት ይባላል። ከኛ ጠጅ ቤት አውቀዋለሁ የሚልም አይነም ነው በዛ ማንም ቤቱን ስለማያውቁ ቦታ አንተ በግርግር ሊሆንሽ ውስጥ እስቲ ስላል እሺ ከነ ልብሳቸው ከነ ምናምንታቸው አንጋግቼ ጦቢያ ጠጅ ተማሪው አገኙ ብሎኝ ጠጅ ልክልክ ፓሪ ተረስቶ 7 ሰዓት ጦቢያ ጠጅ ቤት የገባ ተማሪ እስከ 10 ሰዓት ጦቢያ ጠጅ ቤት ጭዌን በዘልቅ ደግሞ ጭዋጭዋቱ ደግሞ ይሳቃል። ከዛ ትንሽ ስፒከር ምትገኛል አይሰማም እኮ ዘፈን እናንተ ናቸው ዛት ይሰማል ልቤ ድቡድቡድቡ ትላለች ልቤ ድቡድቡድቡ ትላለች። ምንድነው ጭንቀት ይመስላል ከነሱ ላይ እየጠጣሁ ነው የተፍታታው አይደል እኔ የሚያሳስበኝ እዛ ጋር ነው ያሉኝ ሳቸው ላይ የተባልኩት ልጆች አልጠጣም ማለት ነው። እኔ አልጠጣሁም እና የተባሉ ልጆች አሉ እዛ የሚጠብቁ ሰዎች ከዛ ደግሞ የሆኑ ካፕሎች እዛ ጋር ኧረ ተመቻችሁን ስታምሩ ምናምን ብለው ይሄ በውስኪ ጠርሙስ የሚሸጥ 4 ካፕሎች ስንታችሁ የተማሪዎች እንዴ ወደ 30 ነው ክላስ ተማሪ ኩማት ክላሱ ተማሪ ነው እያንጋጉ እዛ አብደዋል ልጆች ይሰራሉ አብደዋል።
ከባድ ሰዓት ነው ፓሪ መሰለኝ የሚያልቀው 10 ሰዓት ከምናምን በጠጅ ያለው ተማሪ አንጋጅ ወስጄ አስረክቤ ጠፋሁ። ደስ የሚለው ስለሚያውቁት ባህሬን ያን ዳቢ ነው ባህሬን ስለሚያውቁት ያን አያከብብኝም እንጂ በቃ ሊበሉኝ ያንስ ነው ተማሪው በቃ ላይፉ ደስ አለው ተማሪ ክለቡ ፓሪ ነው አይደለም የሚፈልጉት የሆነ ነገር ነው በትንሽ ማለት ተማሪ ትንሽ መላነቱ አይደለም እኮ አዲስ ኢንቫይሮንመንት ሰፈሩን ስለሚያውቁ ነው ጀለሲ ማለት ነው ይመጣላ ብቻ ካልቸር ሊጸድ ነበር በጣም በደንብ የሚከበር እኛ ጋር ብዙ ይከበራል ማጂክ ገባ እንደውም እኛ እኮ ተከልክሏል ብዙ ተቀንሶ አሁን 3 ቀርቷል በርከርስቴይ ኦልስቴይ ምናምና ክለር ነው 3 ናቸው ሳሚ ብቻ ነበሩ የሆነ የዊዲንግ ዴይ ነበር በጣም ብዙ ዴይ ነበር ሰረገላ ሙሽራ ሚዚ ሱፍ መከራና ቬሎ መከራ ስለሌለ ፒፒፒፒ እያልክ ሰፈር ቃቃት ሚዜ ዘጭ ብሎ ምናምን ነገር ምናምን እያደረጋችሁ ነበር ምግብ የምትሰሩት የምር እኮ ነው የምር በጣም ጸልይ ነበር ዊዲንግ ዴይ ከዛ ክለር ገባ ምናምን 3 ቀርቷል መሰለኝ ዴዎች ግን አልፎ አሁን ትምህርት ምናምን በእንትን በማይል መልኩ ዴዎች ቢዘጋጁ ፒስ ነው አሪፍ ማለት ሰው በቃ ሶሻል ላይፋቸውን የተማሪዎቹ የመግባባት እንትን ክሬዚ ዴይ ነበር እሱ ማይገባኝ እሱ ክሬዚ ዴይ እና ከለር ዴይ አላስፈላጊ በዓላቶች ይሄ ብሎ እንዳይሆን 10 ቀን ተወጥና አላስፈላጊ ከለር ለምሳሌ በቃ የፋዘርህን ኮት የአያትህን ኬፕ ምናምን ተመድረ ሱፍ ምናምን ግድግዳ የሆነ እንትን ታደርጋለህ ምርኩዝ እያሽከረከርሽ ነው ምንም አይደለም ግሬዚን ራሱ በጣም አሪፍ ደስ ይላል መጨማለቅ ግን ክሬዚ በጣም ጸልይ ነው ይመጣል ዞምቢ ስል ተስሎ ምናምን ማስክ ሰራርቶ ምናምን ሃሎዊን አላቀያዱ በቃ ሃሎዊን ውጭ ሀገር ያለው ሃሎዊን ሲደርስ ያለው ነገር ቆይቶ ወርከስቴ ማቀቡ ጣሎ በቃ በደንብ ኢቨንት ይመስሉስ ነው ወርከስቴ በደንብ ከወረ መኪኖች ይገባል ኤክስፔክቴሽን አለ ሁሉም ኤክስፔክቴሽን አለ በተለኛ ጋር የሆነ ታሪክ ነበር ጀለሲ ነው የሰፈር ጀለሳችን እና የመከላከያ ልብስ ግጥም አሉት መጣለሽ ማለት ነው ከዛ በኋላ አንድ ጀለሳችን ስልክ ምናምን አላ ጨፍራል ስለማይመች ስልክ ምናምን ጽጣለ ማለት ነው ከዛ በኋላ ላይ ያቺ ስልክ ተቀበለችው ተሰረቃለች የተሰረቀች የምስጥር የማናት ስልክ ተሰረቀች ከዛ ግቢ ውስጥ በቃ ዳያው አልቆ ምናምን ተበትሎ ግማሽ አፍሰር ገብቶ ምናምን ነገር ከዛ ፒፕል ያለው ነው ያቺ ልጅ ፖሊስ መጥቶ ምናምን ወከባ ተፈሯል ስልካንጂ በቃ ስልክ ተሰርቋል ብዙ ስልክ ተሰርቋል አንድ ነገር እንተወስሮ በቃ 3-4 ታቤት ማለ ምናምን በዚህ አካባቢ በቃ ተበልቷል ፖሊስ ግቢ ውስጥ ፖሊስ አለ ምናምን ጀለሳ ላጥላት ያለች መከላከያ ለብሷል ለብሳ ስልኳን ልትቀበል ላጥላት ያለ ደሞ የሚያስተላልፋት ልብሱ ሲለብሱ እንደሚመስል ከፍቶታል በቃ ምን አንድ ሞመንት አለ በቃ ከፍቶዋል ምናምን ነገር ሰፋ አልኩሽ ማለት በቃ ያምራል ግን በቃ በፋሽን ላጥላት ያለች ስልኳን ልትቀበል ስል ጋማ ከየት አመጣሽ ልብስ ተብላ ጣጋ መጀመሪያ ልብሱ በስነ ስርዓት የኛ ጀለስ
የኛ ደስ የሚለው ትምህርት ቤቱ ደብዳቤ እንዲጽፍ ተደርጎ ነው ብዙ ልብሶች ይመስል መከላከያ ፖሊስ ልብስ ምናምን ኦኬ እናንተ ሰዋት ነው ገብርኤል ደብዳቤው ያባቱ ነው ኮርቦ ይመጣው ጽፎልን ነው ምናምን እና ምንድነው የተፈጠረው ልጁ ከኛ ጋር እየገባ ያለው ጥቁር መነጽሩን ግድግዷል ቲሸርቱን እንደዚህ ከፍቷል የሰደርያቸውን ከፍቷል ነጭ ቲሸርት ውስጥ አለ ያለ ሲል ገብርኤል ጭራሽ የቱ ጋር ያዘው መከላከያ ቤተ መንግስት ወታደሮች ተደዋውለው ከዛ ከፍሮንት ፓትሮል መጥቶ ጫማት ቢለመን ቢሰራ ጠቃሚ ምንም ከዛ ከየት ነው ያመጣው እንደዚህ ነው ቢያስረዳ አልሰማ ብሎ በቃ ሊያከሩበት ምናምን ተብሎ ከዛኛ ሮጠን ሄደን አስተማሪዎቹን ዳይሬክተሩን አዋርታን ይዘነው መተን ዳይሬክተሩ አዋርቷቸው ደውለው መከላከያ ዋናው ቢሮ ተደውሎ በዚህ ትምህርት ቤት የተመዘገበ የወጣ ልብስ አለው ተብሎ ከዛ በሱ ተረጋግጦ አስቆመው እያንዳንዱን አስቆልፈውት እንዲህ ብሎ እዛም እንደዚህ ወዲያው ነው ያላለከው ሞታችሁ ነው ልብሱ አስፈልገዋል ጀመር መውጣትም የለበት ለሌላውስ መውጣት የለበት አይ ይከበርበት ግን የሆነ ፕሮቶኮልና ደግሞ በጠበቀ ወይ ደግሞ ከግቢው ያወጣ ፕሮቶኮል ነው ከግቢው ያወጣ ትናንት የሆነችው አልሰማም ፋዘርየው ወታደር ናቸው እና ልጁ ዝም ብሎ እንትን እያለ ቤት ውስጥ ነው ሂድ እስቲ መለዩ አሉት ፋዘር ምናምን እያለ ልጁ ምናምን ብድግ አድርጎ እንደወስዱ ፋዘር ሊገጃቸው ሲል አየር ላይ አጣጥፎ መልሶ ቁምሳጥን ከቶ የነበረበት ቦታ ተመልሶ ወታደራዊ ሕግ እንደ ባንዲራ እንደተጣጠፈ ስንት ጥቂት ተቀባበለ ኩርኩም አርፎ ወታደራዊ ስነስርዓት ሰላምታ ሰጠ በጣም ሪስፔክት አላቸው ግን ታላለ ሚሊተሪ ገብቶ ወጣ በተለይ የድሮቹ አሁን ያሁን እኮ እንደዚህ ጥፍጥፍ ተደርጋ በማንቼ ማሊያ ምናምን ዳንስ የተጀመረ አሁን ነው እንጂ ልብስ ሲተኮስ እኔ የት ነው የሰሙት መሰለኝ ልብስ ሲተኮስ የአንሶላ ምናምን ተደርጎ ልብስ የሚተኮሱ ዩኒፎርማቸውን ሲተኮሱ ከአንሶላው ስር ካልሲያቸው ተደርጎ ካልሲያቸው በጣም ፕሮቶኮል በጣም ዲሲፕሊናቸው በጣም ይጠብቃል። እንዲህ ሁላ መተኮሻ ራሱ ከሌላቸው አላያቸው በስንት ምን ነው እንደዚህ ቀምጡ ጦርነት ሄዳ ጥይት ጨረሱ ሄሊኮፕተር ላይ ነበር እየተኮሰ ጨርሶ ፓይለቱ ዝቅ አድርግልኝ ዋና መተኮሻ ሲያጡ ሲላይ እዛ ወርከርስ ለብሳቸው ምን መሰላችሁ የለበስኩት የሰፈር ቆሻሻ አውጡ የሚገፉት አራት ሆነን ሁሉ ፖሊስ ነርስ ምናምን ሲባል ለምን ቆሻሻ ጋሪ ቆይ ልነግርህ እኮ ነው ተማሪዎቹ ላይ አብሮኝ የነበሩት ላይ ምን ድራማ ሳልኩባቸው መሰለኝ ይሄ ሳወራ ምናምን ድራማ ስለ ትልቁን ጋሪ እንቀበልና ስፒከር ውስጡ አድርገን ውሻ ይዘን ቱታችን እንደዚህ አድርገን እየቀበጡ በስፒከር እየገፋ ምናምን ስላቸው በቃ ትምህርት ሊያቆሙ መላሉን ይችላል አይደለም ለዲው ይቻላል ማለት እንጂ ከዛ ይኸውልህ በጣም የውስዋስ ቀጥ ብዬ የት ነው የሄድኩት ከነ ዩኒፎርሜ እኛ ሰፈር ነው ቆሻሻ ጋሪ ላናገራቸው ሲቲ ተባለ ሄድኩኝ የለም ኃላፊው እሱ ተባለና
ያኔ ካዛንቺስ ሳይፈርስ የነበረበት እንትን ማለት ከዛ ስልኩን ተቀብዬ ደውዬ አወራሁት። አቡሽ የሲቲ ሰላም እዛ ሰፈር ምናምን ቅዱስ ነኝ እንደዚህ ፈልጊ ምናምን ያው የስራ ነው እንደሆነ ታውቃለህ እና 10,000 ብር ከፈለ በተማሪ ሰው ያው በዛ ጊዜ ተማሪ እንትን እንዴ ፊት ሳልከራይ ለሳምንት ማለት 10,000 ብር እንዲያረ ተማሪዎች እንደዚህ ባልና ከብርኛ አንድ ሰዓትም አንቆይም አንዴ ስንገባ አሳይተንበት እንመልሳለን እና ስለ ገገመ 10,000 ብር ከፈለ እና ፍሌክስ አለ እዛ ይዘኒ አክስቲ ክፍለ ከተማ ትሰራ ነበር። በዛ ሄድኩና አማከርኳት። ቀጥ ብላ ከክፍለ ከተማ የጽዳት ምናምን እንትኖች አሉ አይደል? እነሱን አዋራቻቸው ችግር የለውም ምናምን ተባለ። እኔ እስከ ዕለቱ ድረስ የማውቀው ጋሪ እየገፉ እንደሚሄዱ የትልቁን ጋሪ የዛን ዕለት ስሄድ ከፊት አንድ ጎማ ያለ እንዲስክች ጀነት እዚህ አማራት የለም ኦልሬዲ ዋና መገባቱ ልጆቹ እንዲህ ብሎ ይሳለባቸው አስበዋል። ውሻ ይዛሉ እንዲህ ላምባዳ እዚህ ጋ እናስራለን ውሻ በቃ ሌላ ድራማ ስንጫወት ምናምን ስፒከር ደግሞ የኔ ብቻ አይደለም የተበላ ስፒከር አመጣለሁ ያለው ልጅ ምን ይዞ መጣ መሰለ የሆነ ጊዜ ፋሽን የሚመጣው ተሰለ ማይክሮፎን ሆኖ ነው ስፒከር ሳላዋራው ይባላል። አይ ጉዲ አበለን ስብሰባ ነው ታያግብልም አልመስልም እሱ ፒንክ ነው ላይ ማይክሮፎንም ነው እዚህ ጋር ይሄ ማይክሮፎን ነው እዚህ ጋር በ3 ማዕዘን ነው በ4 ማዕዘን ስፒከር አለ አምስት ነው ወይ 4 ነው ሁለቱን አስቀመጥኳቸው ጋሪው ላይ ከዛ እኔ በዓሉን እንደ በዓል አላከበርኩም ከ2 ሰዓት በኋላ ጋሪውን መልስ ተብያለሁ ቀበሌ እፈራለሁ እንዲሁም ቀበሌ የሚታሰር ሰው የሚያስሩ ነው ልጆቹ ሲያከብሩ ከዛስ አይመለከታቸውም ልጆቹ አክብረው ወደ ቤታቸው ሁለት ጋሪ በምን ሰዓት አንዱ እንደዚህ ከገብርኤል ካዛንቺስ ኢንተርኮንቲኔንታል ድረስ ከነቱታዬ እኔ ከመወጃበት በግል የሚያስራሱ በግል የሚያስስ ሴፍቲ ቤት ነው የተመጣ ፎቶ ነበር። ፖሊስ ልብስ ለብሳ የመጣችኋለች 2 ጊዜ ወደኋላ ሰጥቻት ሁለታችን ወደ ካሜራው እሷ 2 እጅ እንደዚህ ይዛ ወደ ካሜራው ፎቶ እንዳለን እና ወርቀት ይላበደ ሰብስክራይብ አድርጉ። ሰብስክራይብ አድርጉ። ለማንኛውም ጨዋታዎች እንዳያመልጣችሁ ሰብስክራይብ አድርጉ። ታሪክ ያለ ትምህርቶች ተመልሰን አደራረገ አንድ መሳ ከጀመሩ አናውቁ እንደዛ ዘካሪያስ ረጉ ፕሮሞ አላከበራችሁም? ፕሮሞ አልተከበረ ብላችሁ አልተከበረም፣ ግን በስሷ ነክተክተማል። እንዴት ነው የምትፈካችሁት? እስኪ እድሉ ልስጥ። እድሉ ልስጥ። እንዴት ነበር ፕሮሞ? ኦኬ ድንኳን ሰብራችሁ ነው? አዎ ድንኳን ሰበራ። ድንኳን ይሰበራል። ፕሮሞ ላይ ተጸደየች። እኔ ግን አልልኩም፣ በጣም አልፈልግም ብያለሁ።
ፕሮም እንዲህ ዘንዘጠኝ አልፈልግም። ስለዚህ እኮ ቢቀርስ እኔ ደርሻ የኛ ፕሮም መጸዴ ነገሩ ታውቃለህ ማለት ነው። ያው ታላላቆቻችን ነው በቃ ተፍ የነበረ ዘሰን እና ፋብሪሽ ነው የምትሄጂው ምናምን ነገር በቃ ጀለሶች ምናምን አለ እነሱ ብለህ ትሄዳለህ። በቃ የነበረው ነገር በቃ ጸዴ ነገር ነበር የነበረው። ተፍ የሚለውን ተፍ ይላል ባይዘዊ ማለት ነው። ማጂክ ፕሮም በጣም እንትን እኛ ሌላ ትምህርት ቤት ይወራል ስለ ማጂክ በቃ በጣም ኢሹ የማጂክ ትምህርት ቤት ፕሮም ኢሹ ነው እኮ ያኔ በቃ እኛ አሁን ጎርጎሮስ ሆነን 12 እና 11 እና 12 ማጂክ ገብተን ፕሮማችን ምናምን ብለን በጣም ውሽ ጸዴ ነበር በቃ ማጂክ በጣም ኢቭን ገብርኤል ሆነን ራሱ ከገብርኤል ወጥተው ማጂክ የነበሩት የገቡት ተማሪዎች ምናምን በቃ እንዴት እንደሚያስቀኑ ማጂክ እና በቃ እንዴ ምንድን ነው የማጂክ ፕሮም ላይ የማጂክ ፕሮም ላይ ተጠቀለ ከግራጁዌሽን ልክ እንትናሽ በቃ ለውጤት ከሞቶ የትዌል ውጤት ሳይወጣ በፊት በቃ ተማሩን በደንብ እንዲዘጋጅ በቃ ደስ ይላል። ተሻቀራ ካየች በቃ ዝናብ የማይመጣም ዝናብ ግን አንዱ ብቻ ደስ የምትለው አሞታ አልቻለ ክረምት ሳይመጣ ላይ በቃ እሷ ፓርት ነገሮች በቃ ጸዴ ልብስ የሚለበስበት አላ የሆነ ክላስ ያላል ሱፍ የሚለብሰው ምናምን ነገር ጸድ ሴቶቹም በቃ ፋፋ አይደል ዲና ልብስ ለብሰው ነገር ፋሚሊ በታይም ነው። ስለዚህ ማዕራት እንትን በቃ ዲነር ነው ሸራተን ነው ወደ አሁን እኛ ሃይ ስኩል ሸራተን ነው እንደምናያቸው ወደ እነዚህ አይነት እንትን ሄደ በቃ ካፕሉ በቃ ያው ሳትሰራ ካፕል ነው ደግሞ በቃ ብቻው ጀማ አለ ከጀማው ጋር ታጠር ጨፍረን ይላል። በጣም ጸዴ ነው ሸራተን ነው በቃ ሸራተን ትገባለህ። የምሬንም ሆነ የሚዘጋጀው ሸራተን ነበር በእኛ ጊዜ ነበር በቃ ሸራተን ነበር የሚዘጋጀው ሸራተን ፕሮግራም ይጨርሳለህ ራትን ትበላለህ ማለት ነው። ከዛ በኋላ በዛው ነው አንደኛ ድሪሚ መንጃ ፈቃድ እኔ መኪና ፋዘር ማለማመድ ጀምረው 8ኛ ክፍል ምናምን ጀምሮ ነዳለሁ ፋዘር መኪና ምናምን ህልሜ ምን ነበር መሰለህ እስከ 8ኛ ክፍል ቁጥር የሆነ ክረምት ላይ መንጃ ፈቃድ በወጣ የፕሮምነት መኪና ተከራይቼ ኢንትራንሱ ላይ በቃ እንደዚህ እንደዚህ ነበር በቃ መኪና ተከራይቼ ምናምን ለኔ ጊዜ እኮ ነው ያበደ ፕሮግራም ለኔ እኮ ነው ያሳለፍኩት የፋዘሩ መኪና በመኪና ነው እንዲመጣ እሱን እያየን እኮ እኛ ጋር የሆነ ዴይ ልንገርሽ እንዳንዳችሁ ነበራሻችሁ እኛ ጋር ወርቀስ ዴይ ላይ ማለት ነው ታሪክ ጭው ልንገርሽ ወርቀስ ዴይ ላይ አንዱ ጀለስ መኪና ይዛ ታፍታፍ ያለች ትመጣለች። ከዛ የለበሰው ልብስ ጸዴ ሱፍ ግድግድ ምናምን ብሎ ማለ መኪና ቤት ይዞ ከቻለች ደግሞ ሱፍ ከዛ ዴይኩ ገና አልተጀመረም ገና እቺ ሚቱ ሾላ ጋር ተናሻል መብራት ወልቻለ እዛ ጋር አስፍቶ ምናምን እንዲያም ሲለው ትራፊክ ጋር ነው እንጃ ፍቃድ የለው ምን ይሉ አስብ በደቂቃ መንገራታት ቀኔም ድሮ አረጋለሁ ብለህ ስንት ችግር ይበላበታል አልኩ መኪና ይታሰራል የኢትዮጵያ ምስር ቤቶች እኮ ያለ ዲዩንም እዛ ማክበር ትችላለህ። አስጨፍረሃል ምስር ቤት ማክበር ይችላል። አይ ችግሩ እነሱ ስለሚታመኑ ሰልጣን የለባቸው ይመጣ ይፈታል። እርግጠኛ ልጁ ተመልሶ ዞ ትምህርት ቤት እየነዳ አሁን ትራፊኮቻችን አታሳሙ ቃ ስንመልስ እናለቅስ እና ይህን ያለ ፕሮሜት እኛ ገብርኤል ነበር ቀን እንትንጣ ሰርተፊኬት ትምህርቶቹ ጋውን እና ሰርተፊኬት ጋውን ለብሰን እንደ ግራጁዌሽን ነው እና ቀን ላይ እሱ ተጠራ ተሰጣች ሱፍ ለብሰን አቤት እንደሚመስል ምን አርግ ሱፍ እኔ በተፈጥሮ ምን አለ መሰለህ ሱፍ ሰው አንድ አይነት የለበሰውን ነገር ማድረግ አለብን ብቻ ትኩረት ውስጥ የሚከተኝን ነገር ማድረግ አለብን ዝንጥምና ማለትም አልወድም ግጥምጥም ነው ማድረግ ያገኙትን ግጥም አጎቴን የሱፍ ጫማ አስተኝ ብዬው ደስ ያለውን ከሰጠኝ ይዤው ነው የሚሄድ ውስጡ ሁለት የተራመደ ነው አንድ የሚራመደው ውስጡ ሁለት እየተራመደ ሱሪው ሌላ ነው ሸሚዙ ሌላ ነው ከረባቱ ሌላ ነው
ብቻ የሆነ ዥንጉርጓሜ ሜዳያ ከለር ዴና ገበርከው ብቻ እንደዛ ሆነ ነው እና ለግራጁዌሽን እና ለመጽሔት ተብሎ 900 ብር ከፈሉ ተብሎ እና ከማዘር አስጨንቄ 900 ብር ተቀብያለሁ። 900 ብሩን ታክሲ ልጥኝ ወይ ለማዘር መንገራት። አሁን ይሄንን ስታየው ማዘር ራሱ የምታውቀው ለማዘር 900 ብር ጥያለሁ ማለት ከባድ ነው። ያኔ እኮ ደግሞ አስቦ ከባድ ይሁን በቃ የትየሌ እኮ ነው ክፍያ ነው ክፍላል መናገር አልችልም። ለማዘር ብሩ ጠፋ ነው እዚህ ጋር ደርሳለች ነብስ በቃ ነብሴ ልትወጣ እዚህ ጋር ደርሳለች። ፕሮም መሄድ አለብኝ። ፕሮም ከሄድኩኝ ጀለሶች ሁሉም ከፍለዋል። እራት ምናምን ፕሮግራም አለ። ምንም እዛ ደግሞ መሄድ አልችልም። አልከፈልኩም። ከቀረ ደግሞ ይዤ የለም ከሄድኩ የቤት መቀመጥ ደግሞ አልችልም። 900 ብር ከፍያለሁ ተቀብያለሁ። መቀመጫም የለም የቱ ላይ ግን እሱ ሌባ ግን 900 ብር ወሰድኩ ሌባ ቀን አበላሽታል። እንደዛ ቀን በቃ ሰቅጣጭ ቀን ነው። የታመሽ መስጀምር ማታረ የሌላ ማቃቸው ጀለሶች አሉ። እንደዚህ ከትምህርት ቤቶች ማቃቸው ጀለሶች ያውቃሉ ታሪኩ ምናምን። እነሱ ሁሉም ከቤት ወጥተው ለእኔ ብለው ከቤት ወጥተው እራት ምናምን ተሰብስበን በላንና አንዱ ጀለስ ቤት ሄድን አመሽ ቀረን ብሎ እንዴት ሄዳለሁ ብቻ ይኸውልህ እስከ 4 ሰዓት ተኩል እስከ 5 ሰዓት ምናምን ድረስ አንዱ ጀለስ ቤት አመሽ። እነሱ ለእኔ ብለው በቃ ሊያዳብሩኝ የትም ሄድበት ስለሌለ ሊያዳብሩኝ አመሻሹኝ። በዛ 4 ተኩል 5 ሰዓት ብቻ አካባቢ እነሱ እንደዚህ ሊያረጉ ሄዱ። ይደብሩኝ እራት በልቼ መጣሁ ምናምን ገብቼ ለጥ ጠዋት ይመቻቸው ግን ተጨመቀ ተራሲ በጣም ደባሪ የቱልባቸው አምስቱ ሰዎች ይመቻቸው። አቤኔዘር ተስፋ ሚሊዮን እና ፕሮማይታችን እንደዛ ነበር። አንዳንድ ሰምታ አልነበራችሁ እናንተ ጋር ይሄ ግጥሚያ የስፖርት ቀን ምናምን ግጥሚያ ሙሉ ወሩ ስፖርት ዴይ ነው። እሱ ግን ስፖርት ዴይ ተብሎ ማለት እንደ ዴይ ከበር ነው ግጥሚያ። ከዛ የሆነ ከሌላ ግቢዎች ይመጣሉ ምናምን ግጥሚያ ነው እሱ ማለት ሌላ ደግሞ ይሄ ከውጭ ምናምን ነገር ነው ይመጣሉ። በተለይ ባስኬት ላይ ምናምን ካስታውሳችሁ ከውጭ ምንድና ባስኬት ጨዋታ ባስኬት ወደ ስፖርት ቤት ነው የሚፈቀድ። እሱንም ሁለቴ ታለጥርና ለዛ ሁለቴ ታለጥርና 5 ማርክ ይሞላል። ከዛ አይ ባስኬት መረብ በደንብ እንጮት ነበር። እኛ ጋር ምን ነበር ተቀለማ ነው የሆነ ቀኖች ላይ ከውጭ አላ ይሄ ትክክለኛ ተጫዋቾች ይመጡና በቃ ጨዋታ እንጮታሉ። እንደገና ደግሞ አላ ፍሪስታይል ይሁን ዳንክ ሲያደርጉ ምናምን በደንብ ሰው ማያቸዋል ታርሞልክ ነው ነገር ይላል እና ነገር ብቻ ይሄን ልጅ ነበሩ ጋምቢሎች ነበሩ ረጅም ሰው እነሱ ናቸው የሚጮቱት። በጣም እነሱ በጣም ነበር። ከዛ ደግሞ ይሄ ያለ አይደል በየ እንትን ደግሞ ከሌላ ትምህርት ጋር የምትከታተልበት ምናምን እነዛ ነገር ነበር እና ጸልይ ማለት እንደ ዴከብሩ ስፖርት ማለት ዴከብሩ ሳይሆን ግን ያለው ላይ ያለኝ ስሜት ባለፈው ወርፋል ባስ ትጮታለሽ። እኔ ደግሞ ቺ ቋል ደግም ይንዋስ ነው አልከሻካል ማርያም ይምር አልጆል ብሎ ግጥሚያ ግዳይ ታስሷል። እኛ ትምህርት ቤት በጣም ይተረከም እስራኤል የሚባል አስተማሪ አለ። እንግሊዝ ነው ምናምን አስተማሪ ነው። እንግሊዝ አስተማሪ ነው። ጎርጊስ ሲ ላይ ነው ቢ ላይ ነው የሚጮህ። ከዛ ስፖርት አስተማሪ አለ። ይሄ ደግሞ እንደምታውቁት ከአስተማሪ ጋር ያለኝ ጥብቅ ወዳጅነት ለግብያ የምንፈላለግ ስፖርት አስተማሪ በጣም ስፖርት አስተማሪ እኔ ምኑ መሰለህ ስፖርት እኮ ሰራ ነበር። በተለይ ከደገምኩ በኋላ ግን ደበረው ሁሉ ነገር ደብሮኛል ነው ብያቸዋለሁ። በቃ ኢንተረስቱ ይሄ ሁሉ ተማሪ ለብሶ ሲወጣ ነው አልለብስም ዜሮ ነው መሳይት ምናምን እያለ ሲያስፈራራኝ 13 ከመቶ አለኝ ሰርተፊኬት ካገኘሁ ተብቻ ስፖርት 13 ከመቶ ምንም አልመሰለኝም። ስፖርትን አልፈልግም በቃ ትቼዋለሁ። ግን ምን እፈልገዋለሁ ግጥሚያ ሲሆን ኳስ ከሆነ ግን በቃ ለካ አስተማሪ ቂም ይዞ ግጥሚያ ሲመጣ
ከየክላሱ እየጠራ ሲመረመር ቅዱስ አልተጠራ። እኔ ባልጫወትም ነው ቢያንስ ሄጄ እነሱ እዛ ሲጫወቱ በትርፍ ኳስ እኔ እዛ መሀል በርገማ ነው ባያሰልፉትም ችግር የለብኝም። እኔ ኳስና ሜዳ ላይ መጫወት የምፈልገው አንድ አለቅሱ እኔ ወደፊት ኳስ ተጫዋች ነው ወይ እንደዛ አስብለኸኛል። አስተማሪ ነው እኔ ኳስ ተጫዋች ነው የምፈልገው። ዛሬ ከለከለኝ ከሄልሜ እንዳደናቀፍከኝ የምቆጥ ቀወጥኩት ነው ወጥቼ ከክላስ ይዞኝ ሄደ። አልተጫወትኩም ማለት ገበኝ ጥብሌቶች እንዳልከው እንዳስተውቁት የዛሬ ምን ነበር መሰለህ ከሌላ ትምህርት ቤቶች ጋር የወረዳ የምናምን እየተባለ ከትምህርት ቤት ወጥተን 15 ሜዳ እየሄድን እንጫወታለን። ቢግ ዲል 15 ሜዳ ሄዶ መጫወት። ከዛ ደግሞ ስትመጣ እኮ ኳስ ቲም ትምህርት ቤት ውስጥ ያለ ኢሜጅ ሳለው በቦታ ቦርሳ ይዘህ ምናምን ስትመጣ የትምህርት ቤት ተማሪ ተጫወትክ አልተጫወትክ አያውቅም ሄዳለሁ። ደጋፊ ምናምን ሊደርስ ባለፈው እኮ ተነጋገርን እኮ ቦል ሲገባ ምን እንደሚባል እኛ ጋር ባለፈው ኤፒሶድ ላይ እኮ ቢፓረግ ሆነ እኛ ጋር ነበር። ተጫዋቹም ሲሄድ ማለት ነው በር ላይ መጽሐፍ ቅዱስ ሲታስብ መለሳላቸው በጣም በህይወት የማረሰው ስላሴ ትምህርት ቤት ሄዳል። እንግዲህ ስላሴ ነው ትምህርት ቤቱ እና ጎርጎሮስ ላይ ስላሴ ነው። በቃ የሆነ አንድ የሚያደርገን ነገር ነው የምታስበው። ለግጥም ያኔ 9:30 ተማሪ ከወጣ በኋላ ነው ይሄ እዛ ተጫዋቾቹ ገቡና እናጥገረኝ እና በስፒከር ዘፈን አንተ ሊጋ ዓለም ውስጥ ይገባል ይቻላል። እንዴት ላል ስላሴ ፓርክ ማለት ሀርድ ነው ስለ ዲሲፕሊን አለበት የተባለበት ቤት አይደለም። በጣም የሆነ ለቀቅ ያለም ትምህርት ቤት ነው። አይ ከኮች ምኛ ገባ የሚወራል ምንድነው ስላሴ ስትመዘገብ ራሱ ማለት ነው የሆነ ሰርተፍኬት ላይ ኤ ምናምን ከሌለ ጸባይ አለ አይደል? ጸባይ ኤ ከሌለ ማጋበት ነው። እኔ ብቻ ስላሴ እንደሚስታየው ውስጡ አይመስልም። ዘፈን ተከፈተ በስፒከር በሚኒ ሚዲያ ስፒከር ዘፈን ተከፈተ። በቃ የተሸነፍ ነው እዛ ዘፈን ሰምተናል። ተጫዋቾቹ በሙሉ ዘፈን ሲቀየር ምናምን እግዚአብሔር ስራ ሀሳቡ ከዘፈን ቀየረ ራሱ ኢሹ ነው። እንዲቻላል ካርኒቫል አሁን ሲባል በተለይ ደግሞ ካርኒቫል ያው ሲባል ማቆ በእነ ኤምሲ ሲያብ ምናምን ሲያወሩት ድሮ ካርኒቫል እየሄድን በየትምህርት ቤቱ ፐርፎርም እናደርግ ነበር ማለት ያሉ ኤምሲ ሲያወሩ ቦይ የምናውቀው እንጂ ይበላል ማለት ደግሞ ኤምሲ ሲያወሩ እኮ ያርጉኛል እንጂ አላልኩበት ማለት ነው። ካርኒቫል ይከበር ነበር ማለት ምንድን ነው ካርኒቫል ከመጀመሪያ ሰዓት ላይክ ሰብስክራይብ ይደረግ ከመወራት በፊት ካርኒቫል ማወቅ ትፈልጋላችሁ? ሰብስክራይብ አድርጉ፣ ላይክ ሰብስክራይብ ማድረግ ደውሏል የሰብስክራይብ ደውራ ዝደው በድምጽ እንበለው በዚያ ናተቁ የሚለውን ነገር ደውል አንዴ ጮህ ይቆያል የሚያስተገቡ የቻይኖች አይታል በዛፈን ካለ አንድ ሳምንት ጆሮ ላይ ሼክ ሲያደርግ ይሰማል።
ይህንም ሳናሰማችሁ ሰብስክራይብ አድርጋችሁ ቪዲዮውን ምትወዳችሁ ተጨናችሁ ኮሜንታችሁን ጽፋችሁ ጻድ ጸጥ ይሁን ምንም አማረበትን አድርጋችሁ እንቀጥላለን። ካርኒቫል ማለት በቃ ኢቨንቶች የሚዘጋጁበት ቀን ሆኖ ይሄ ዴይ ሲሆን ፎከስ የሚያደርገው ምንድነው ቴሌቪዥን ላይ ነው። ካርኒቫል ሲሆን ግን በቃ ቅዳሜ ቀን የትምህርት የለበት ቀን አይደል እንጂ አይከብርሽ ነበር የሚከበረው እና ቅዳሜ ቀን ትምህርት ቤቱ የሚያከብረው ማለት ነው ተማሪው ነው። ከዛ ደግሞ ከተማሪ ውጭ ራሱ አላ ከያ ትምህርት ማን መጣት ይችላል። በቃ እንደ ፌስቲቫል ነገር ነው ማለት አሁን ለምሳሌ ምንድነው ወተርዴ ምናምን ሲባል የሆነ አለው የሚደረጉ አሉት። አሁን ውሃ መረጫጨት ምናምን የሚባል ፐርፐዝ አለ አክቲቪቲ አለ። ካርኒቫል ምንድነው አክቲቪቲ? ካርኒቫል ደግሞ በቃ ማን ፐርፎርማንስ አለ። ፐርፎርማንስ ያደርጋሉ። አንተ ምናውቀው ነገር ሌላው ምንድነው? ካርኒቫል ብዙ ጊዜ የሚጀምረው በቃ ጠዋት ላይ ነበር። ይሄ ያለ አይደል 3 ሰዓት 4 ሰዓት ነው። ይቅስቀስ ብለህ ቅዳሜ ቀን ነው ትምህርት የለቀን ነው። በሲቪል ነው የምትገባው። ማን ዩኒፎርም ገጫር ሲባል ማጫነቅ ነው። ቦርሳ ይዘትባል ትምህርት የለም። ቅዳሜ ቀን ነው በቃ እንደ ኢቨንት ነው። ትኬት ትገዛለህ፣ ቀን ማስቀደም ትገዛለህ ወይ ደግሞ በጥፍ ብር ትገዛለህ፣ ትገባለህ። ከዛ ምንድነው ያለው ይሄ ያለ አይደል እንደ ባዛር ነገራችሁ በቃ ድንኳን ብቻ ነው። ግራና ቀኝ ድንኳን ብቻ ነው። ከዛ አክቲቪቲዎች በቃ ፔስ መጫወት ፔስ ያጫውታል። ከዛ የፈረስ ምናምን ያለው ይሄ ግመል ይሄ ያለ አክቲቪቲዎች እንደዛ ነገር አላቸው ምናምን። ከዛ ብዙ አይነት አክቲቪቲዎች አሉ። የዳርት ምናምን እጣ ምናምን ቢሆን እየከፈልክ ትናንሽ ብሮች አንድ ብር ለብር ትከፍልና ምናልባት ዳርት ከሆነ ወር ታገኛለህ። ከፍረንዳ ፊኛለ ብር ታገኛለህ። ሽልማት አለው ምናምን። አሁን ድንኳን ምናምን ስትል አይምሮ ላይ ምን መሰለኝ ይመጣል። ማርያም ማር ጠጅና ሌዘር ቀበቶ ዋሌት ምናምን ባዛር አረከን ባዛር ወሰዳ ፕሌይስቴሽን ምናምን ይላል። እኔ አይምሮ እየሳለ ያለው ማራ ቢጫ ነገሮች ተደራርበው እዚህ ጋር ቢጫ ሃይላንዶች ተደርገው ሌዘር ቦርሳ ማራ አይምሮ እየሳለ ነበር። በጣም ሶሪ እኔ አላውቅም። አይቻልም እስካሁን ወደ ደርሶ ግን ካርኒቫል አናቀጥያ የተማርንበት ቦታ ነው። ትምህርታችን ግን አይስተማራችን እንደ ይባል ነበር። ሌላ ትምህርት ቤት ሙክ ይዘጋጅ ነበር። አይ ቲንክ ናዝሬት ስኩል እንሰማለን። ናዝሬት ስኩል ነበረው ነበረው 13 ጋር ያለው ምንድን ነበር? አዲስ አበባ ይሆናል እዛ ነበር። አይ ነበረ የምሬን ነው። እዛ ሹሬ ነበር። አይ የምሬን ነው። እኔ ሄጃለሁ። ምናልባት ሄጃለሁ። ቀበሌ ወይ ክፍለ ከተማ የምሬን ነው። እየጠረፈ አይደለም። እኔ ሄጃለሁ እዛ በቅርቡ ነው እሱ እስከ 12 ነው። አረቴ ማርያም ብቻ እኔ ሄጃለሁ። ስብሰባ እንደው የምሬን ነው። ማስተውሰው ነው ካርኒቫል እሳቸው ራስ ካርኒቫል ተዘጋጅቶላቸው ተመልሰው ትምህርት ቤት ሊመጡ አይደለም ከሰኞች ጋር ተማራቱ በየሰፈር በየቤት እሺ ዛሬ ሳምንት እየተባለ ሊማሩ እኔ እዛ ያየው ከዛ ምንድን ያለው መሰለህ ማለት ነው በቃ ጠዋት ላይ ይሄ አክቲቪቲዎች ነገር አሉ። ከዛ ውጭ የሚሄዳል ምናምን ከዛ ይቀራል። ከዛ ያለው በቃ ትክክለኛ ዘፋቸው እኔ ሲያምረኝ ይመጣል ምናምን ይመጣል። በሰዓቱ አለ አይደል ይሄ ፌመስ የሚባሉት በቃ እነሱ ይመጣሉ እና ኃይሌ ነበር በጣም ደስ ይላል። እውነት ጋብዙንና ካርኒቫሉ መሀል ላይ ሴታፓችንን ሰርተን ፖድካስት አንድ ኢቨንት ብንሰራ አንድ ኤፒሶድ ይበለን ጽድት ባለ ማይካችን ማርያም የምሬ ጽድት ያለ ማይክ አድርገን ጫጫታው ምናምን ሊሆን የእኛ ጽድት ያለ ሳውንድ እንዲገባ አድርገን ምናምን ካርኒቫሉ መሀል ላይ ወይ ካርኒቫሉን አዘጋጆች ወይ ደግሞ ስለ ካርኒቫል ረጅም ጊዜ ካርኒቫሉን ያከበሩ ሰዎች አሉ አይደል?
እነሱ ምናምን አለምን በቃ እኛንም ለማንኛውም ጋብዙን እናንተ ጋብዙን እኛ እንመጣለን። ደስ ይላል እንመጣለን። ስለዚህ የዛሬ ኤፒሶዳችን ይቀጥላል ወይስ ሰብስክራይብ የዛሬው ምርጥ ኤፒሶድ በጣም በደ ኤፒሶድ ነው። ላይክ ሼር ሰብስክራይብ እያደረጋችሁ ከስር ደግሞ ቲክቶካችንና ኢንስታግራማችን እናስቀምጥላችኋለን። ገብታችሁ ፎሎ ማድረግ ገብታችሁ ቪዲዮችን እያያችሁ ላይክ ሼር ሰብስክራይብ እሱንም እያደረጋችሁ በሚቀጥለው ቪዲዮ እንግዲህ እስከምንገናኝ ሰላማችሁ የሚቀጥለው ሳምንት እንግዲህ ገናኛን ሰዓታችንም የሳ